የአርብ ጸሎትን ምክንያት ያደረገው ምዕመን በአቡሃር መስጂድ ውስጥ ተሰባስቧል። ዕለታዊ ስነ ስርዓቱን የሚመሩት ሰኢድ አሊ ሆሴን ኻመናይ ከፊት ቆመዋል። ጥያቄ ያላቸው ታዳሚያን በጽሑፍ የላኩላቸውን እያነበቡም አስተምህሯቸውን ይቀጥላሉ። በዚህ መሃል በርከት ያሉ ወረቀቶችን የያዘ ወጣት ኻመናይ ከቆሙበት አትሮነስ አጠገብ ወዳለው ጠረጴዛ ተጠጋ። እሳቸው ማስተማራቸውን አላቆሙም። ጥያቄዎችን ወደ መድረኩ የሚያቀብሉት ሰዎች ተመሳሳዩን መንገድ ይከተሉ ነበርና የዚህኛው ወጣት በርካታ ወረቀቶችን አግበስብሶ መጠጋት የተለየ አልሆነባቸውም። ይሁን እንጂ በእነዚያ በርከት ባሉ ወረቀቶች ግራና ቀኝ የተሸፋፈነች አንዲት አነስተኛ ቴፕ ነበረች። ወጣቱ አስቀምጧት እንደተመለሰ ቴፓ የሆነ የፉጨት ድምፅ አሰማች። ወዲያውኑ ድብልቅልቅ ያለውን ፍንዳታ ያሰማው ድምፅ ከዚያች ደቃቃ ቴፕ መሃል ሲወጣ የኻመናይን ቀኝ እጅና ደረት አገኘው። ተንገዳግደው ወደቁ። በእስላማዊ መንግስት በቴህራን የአርብ ጸሎት መሪ ተብለው የተሰየሙት የመጅሊሱም አባል የሆኑት ሰኢድ አሊ ሆሴን ኻመናይ ወደቁ። ወደ ሆስፒታልም ተወሰዱ። ለተከታታይ ሳምንታት የተደረገላቸው ሕክምና ሕይወታቸውን ቢያተርፍም ቀኝ እጃቸውን አልመለሰላቸውም። ለዘላለሙ ከጥቅም ውጭ ሆነባቸው። በደረታቸውና በጉሮሯቸው ላይ የደረሰው ጉዳትም ቀላል አልነበረምና የድምፃቸውን ድምፀት የአነጋገራቸውንም ቃና ለዋወጠው። ሞትን ለጥቂት አመለጧት። ይህ ታሪክ ከተፈጸመ በመጪው ሳምንት 44 ዓመት ይደፍናል። ያንን ሞት በቀጭን ዕድል ያመለጡት ኻመናይ ዛሬ አያቶላህ ሆነው የኢራን ፍጹማዊ መሪ ናቸው። ከ44 ዓመታት በፊት ያመለጡት ሞት ግን ከ44 ዓመታት በኋላ እንደገና እንዣቦባቸዋል። በእርግጥም የጄኔራሎቹ አንድ ባንድ መለቀም፣ የዚያች አገር ቁልፍ ሰዎች መገደል፣ አዛውንቱ መሪ ሞት ተደግሶላቸዋል የሚለውን ዜና ቅቡል አድርጎታል። በ1981 ሰኔ 27 እሳቸውን ለመግደል አሲረው ግን አንድ እጃቸውን ነጥቀው ድምፃቸውንም አዛብተው ለዘላለም አካል ጉዳተኛ ያደረጓቸው የአገራቸው ልጆች ግራ ዘመሞቹ እስላማዊ ተቃዋሚዎቻቸው ሙጃሂድን ኢልሃሊቅ የተሰኘ ቡድን ያሰባሰባቸው ወጣቶች ነበሩ። የአሁኑን ግድያ እንደደገሱላቸው እየተነገረ ያለው ግን እስራኤሎችና አሜሪካኖች ናቸው። በዙሪያቸው ያሉ ሁሉ እየተለቀሙ ነው። የሾሟቸው ሁሉ እየተሸኙ ነው። ታማኞቻቸው ሁሉ ከቴልአቪቭ በተላኩ እሳቶች ነደዋል። የቀሩትም እሳቸው ብቻ ሆነዋል። ወላጆቻቸው ባወጡላቸው ስም ሰኢድ አሊ ሆሴን ኻመናይ፣ አያቶላህ አሊ ኻመናይ እስላማዊት ኢራን በምትጠራቸው ስያሜ በዚያች ሀገር ሁለተኛው ፍጹማዊ መሪ፣ የመጨረሻውን መሪ ሊባሉ የሚችልበት ዕጣ ፈንታ ከፊታቸው እንዳለ እየተዘገበባቸው ነው። ጥያቄው በእርግጥ እስራኤሎች እኒህን አዛውንት መግደል ይችላሉ ወይ የሚለው ብቻ አይደለም። ከዚያስ የሚልም መሰረታዊ ቁም ነገር አለ። ባሳለፍነው ጥር ፔሪፌሪ እስራኤል ሰርች ፎር ሚድል ኢስት አላይስ የሚል መጽሐፍ ያስነበበው የቀድሞው የሞሳድ ባልደረባ ዮሲ አልፈር በስለላው መስሪያ ቤት ውስጥ ከሚያስቆጩ ነገሮች አንዱ ይህንን የኢራን ስርዓት ሳይወለድ ማጨንገፍ የሚቻልበት እድል መክሸፉ መሆኑን ይተርካል። የአሁኑን አያቶላህ ተክተው የሄዱትን በቴህራን እንዲህ ያለ መንግስት ተክለው የሞቱትን አያቶላህ ካመኒን ገና ፈረንሳይ ባሉበት ዘመን እንግደላቸው ሲል አንድ የስለላው መስሪያ ቤት ባልደረባ ያቀረበውን ሐሳብ የእስራኤል መንግስት አለመቀበሉ፣ ሳይቀጠል በቅጠልም አለመደረጉ ዛሬ እንደ ዋጋ እንድንከፍል ሆነ የሚል ይዘት ባላቸው የጸጸት ቃላት የሚተርኩት የዮሲ አረፍተ ነገሮች እስራኤሎች ሌላ እድል ለአሁኑ አያቶላህ ይሰጡ ይሆን የሚለውን ጥያቄ በደማቁ እንድናነሳ ያደርገናል። ከአንድ ሳምንት በፊት የአያቶላህ አሊ ኻመናይን ቀንደኛ ባላንጣ የእስራኤሉን ጠቅላይ ሚኒስትር ኔታንያሁን ለስልጣን ያበቃቸውን ፍኖት በዝርዝር መመልከታችን አይዘነጋም። ዛሬ ተረኛ የሆኑት አያቶላሁ ራሳቸው ናቸው። ኔታንያሁ ከመንፈሳዊነት ይልቅ አርበኛነት፣ ከይሁዳዊ እምነት በላይ እስራኤላዊነት የሚበልጥባቸው፣ ኑሯቸውም ሆነ ሞታቸው ከእስራኤል ሕልውና ጋር እንዲቆራኝ ሆኖ የተቀረጸ ከአባትና ከታሪክ የተወረሰ አገር ወዳድነት በእሳቸው ደም ውስጥ ስለመኖሩ አንስተናል። የአያቶላሁ ግን ይለያል። ሁሉም ነገር ከመንፈሳዊነት የሚቀዳ ነው። መንግስትነትም ሆነ ጦርነት ከሺዓ እስልምና ይቀዳል ብለው የሚያምኑ፣ የእሳቸውም የስልጣን ምንጭ መንፈሳዊ ነው ብለው የሚቀበሉ፣ ከወንበራቸው ላይ ሞት ካልሆነ በቀር ማንም የሚያነሳቸው ምድራዊ ኃይል ይኖር ዘንድ ፈጣሪ የማይፈቅድ ነው ብለው የተማመኑ ሰው ናቸው። የስልጣን ፍኖታቸውም ይህንኑ የሚመሰክር ነው። አሁን በኢራን ውስጥ ቁጥር አንድ ሰው ከመሆናቸው በፊት በአንድ ግራ እጅ 80 ሚሊዮን ህዝብ ጨፍልቀው ከመግዛታቸውም አስቀድሞ ያችን በታሪክ የበለጸገች በሀብትም የናጠጠች ሀገር እንዳሻቸው ከማድረጋቸውም ቀደም ብሎ ሕይወትን የገፉት እስላማዊ ፖለቲካን በመስራት ነበር። Grand Ayatollah Khomeini
the architect and the face of the Iranian revolution. የአብዮቱ መሐንዲስ አመጹን የመሩት ጸረ መንግስት ንቅናቄውን ያነቃነቁት ስደተኛ ሆነው ነው። የቀድሞው አያቶላህ ሩህላህ ሆሚኒ አገራቸውን ጥለው ከመሰደዳቸው በፊት በምድረ ኢራን እየተዘዋወሩ ያስተምሩ ነበር። የሚያስተምሩትም እስልምናን የፖለቲካ መሳሪያ ማድረግ ስለሚቻልባቸው መንገዶች ነበር። በእነዚህ አስተምህሮቻቸው ፖለቲካዊ ስልጣን ከሃይማኖት የነጻ መሆን ይገባዋል የሚለውን የአገራቸውን መንግስት የምዕራባውያን ቅምጥ ይሉት ነበር። ኢራን ኢአማኒ መንግስት አይገባትም፣ ከፈጣሪ በመጡ ትእዛዛትና ከአላህ በተላኩ መሪዎች ትተዳደር ዘንድ የተገባ ነው እያሉ ይሰብኩም ነበር። በዚህ ድርጊታቸው የተማረረው መንግስት ደጋግሞ አሰራቸው። ከነዚህ እስሮቻቸው አንዱ በ1964 ህዳር ላይ የተከናወነ ነበር። ለስራቸው ምክንያት የሆነው የአገሪቱን ንጉስና ዙፋናቸውን ዘልፈዋል የሚል ነበር። ሆኖም ከእስር ተፈቱ። ከእስር እንደወጡም ጠቅላይ ሚኒስትር አሊ ማንሱር አገኟቸው። ንጉሱን ይቅርታ በል፣ ላዋረድህበት ቃል ሁሉ መጸጸትህን ግለጽ አሏቸው። ሆሚኒ ግን ፈቃደኛ አልሆኑም። የተሳሳትኩት የለምና ይቅርታ የምጠይቀውም አይኖርም ብለው ለጠቅላይ ሚኒስትሩ መለሱ። በዚህ ጊዜ ጠቅላይ ሚኒስትር አሊ ሆሚኒን በጥፊ ያጮሏቸው። ደቀ መዝሙሮቻቸውና አድናቂዎቻቸውም ይህንኑ ሰሙ። ከሁለት ወራት በኋላ ጠቅላይ ሚኒስትሩ ወደ ፓርላማ እየተጓዙ እያለ ሆሚኒ ፈዳይን ኤል እስላም የተባለ ቡድን ላኩና አስገደሏቸው። ጠቅላይ ሚኒስትሩ ተገደሉ። ከዚህ በኋላ የተወለዱበትን አገር ጥለው እስላማዊ መንግስት ይገባታል የሚሏትን ኢራንም ወደ ኋላ ትተው ተሰደዱ። መጀመሪያ ወደ ቱርክ ተሻገሩ። የቱርክ ወታደራዊ ስለላ ኃላፊ ቤትም እንዲቀመጡ ተደረገ። ሆኖም እምብዛም አልቆዩም። ከኢራቅ መንግስት ፈቃድ አገኙና ናጃፍ ወደ ተባለችው የአገሪቱ ከተማ ገቡ። በዚያ በነበራቸው ቆይታም ያንኑ ጠባያቸውን ማንጸባረቅ ቀጠሉ። ለኢራቅ እስላማዊ መንግስትም ይገባል አሉ። ኢራን ሳይበቃቸው በኢራቅም እንዲሁ ደገሙ። ያኔ ሳዳም ሁሴን የአገሪቱ ምክትል ፕሬዝዳንት ነበርና የሆሚኒን እንቅስቃሴ ደረሰበት። ሊገድላቸውም ወሰነ። ሆኖም ትተውት የመጡት የአገራቸው የኢራን ራዛ ሻህ መንግስት አትግደላቸው፣ ከምትገድላቸውም አባራቸው አለው። ሐመኒ ተባረሩ። ወደ ፈረንሳይም በረሩ። ከፓሪስ ወጣ ብላ በምትገኘው ናኦፕል ሻቶ በተባለ መንደር ውስጥም ተጠለሉ። በዚያች ትንሽ መንደር ውስጥ ሆነውም ስለ ታላቋ ኢራን መብሰልሰላቸውን አልተውም። ለኢራን እስላማዊ መንግስት ይገባል የሚለውን ገፉበት። በዚህ ጊዜ ነበር የሞሳድ የውጭ ስለላ ክፍል ባልደረባ የሆነው ኤጀንቱ ይህ ሰው ለወደፊት የእስራኤል ስጋት ነውና በእንጭጩ እናስቀረው የሚለውን ሐሳብ ቴልአቪቭ ወደሚገኘው ዋና ጽሕፈት ቤት ያቀበለው። በፈረንሳይ የሚያደርጉትን ሁሉ እየተከታተለ የነበረው የሞሳዱ ሰው ኤልዝር ዛፍሪር ይህ ሰው ይወገድ የሚል ሐሳብ አቅርቦ ውድቅ የተደረገበት እያለ ዮሲ አልፉር ቀደም ሲል በጠቀስነው መጽሐፉ ያስነበበው ታሪክም በዚህ ወቅት የተፈጸመ ነበር። በዚያን ሰሞን በኢራን መንግስት ላይ የሚነሳው ቅሬታ ይሏል። በሀገሪቱ ውስጥ የተፈጠረው ሚድል ክላስ ማህበረሰብ የበለጠ ጥያቄዎችን አንግቦ ብቅ አለ። እነዚያን ጥያቄዎች ለመመለስ የሚያስችል ዝግጁነት በመንግስት በኩል ደግሞ አልነበረም። እናም የጎዳና ላይ አመፅ በረከተ። በኢራን እያደገ የሄደው የለውጥና የአብዮት መንፈስ ደግሞ መሪ አልባ ሆኖ እንዳይቀጥል ያንንም ክፍተት ለመሙላት ሆሚኒ ተግተው ሰሩ። የዚያ ንቅናቄ ድምፅና ወኪልም ሆነው ተቆጠሩ። ንግግሮቻቸውን በካሴት እየቀዱ ወደ ኢራን ይልካሉ። በመስጂዶች ውስጥ የሚደመጥ፣ በዩኒቨርሲቲዎች የሚታደል፣ በገበያ መሃል የሚበተን ንግግር በካሴት እየቀረጹ የሚልኩት ሐመኒ በምድረ ፋርስ ተቀባይነታቸው ተስፋፋ። አያሌ ደቀ መዝሙሮችንም አፈሩ። ከነዚያ ደቀ መዝሙሮቻቸው መካከል የዛሬው አያቶላ ሐመናይ አንዱ ነበሩ። ሐመናይ የሐመኒን አስተምህሮች ሲያስፋፉ ተገኝተዋል በሚል በተደጋጋሚ ተስረዋል። በተለያዩ የአገሪቱ አካባቢዎችም በግዞት ተልከዋል። ዲያስፖራው ሐመኒ ከፈረንሳይ ሆነው የሚመሩት የህዝብ አመፅ እየበረታ ሄደ። ሰራዊቱም ገለልተኛ ነኝ ብሎ አቋሙን አሳወቀ። የአገሪቱ ንጉሳዊ ስርዓት የመገርሰሱ ነገር እውነት ሲሆንም ሐመኒ ወደ አገራቸው ኢራን ከ14 ዓመታት በኋላ ተመለሱ። እስላማዊ አብዮት አካሂደው እስላማዊ መንግስት ይዘው በፈረንሳይ አውሮፕላን ተሳፍረው ቴህራን ገቡ። 2500 ዓመት የቆየው ስርዓት የመጨረሻው መሳፍንቶችም ወደ አሜሪካና ሌሎች ሀገራት ኮበለሉ። Grand Ayatollah Khomeini, a leading religious scholar, became the spiritual leader of the Iranian Revolution. እስላማዊ አስተምህሮን ከፖለቲካ ጋር የቀየጠው የኢራን አብዮት ጸረ ምዕራባዊ ሆኖ ጸረ እስራኤልም ሆኖ ጸረ ነባሩ አስተሳሰብ ሆኖ በ1979 ሲመሰረት በሺዓ እስልምና የመጨረሻ የሆነውን የአያቶላህ ማዕረግ ለራሳቸው በሰጡት ሆሚኒ አንድ ብሎ ተጀመረ። በሺዓ እስልምና ማኞች ትርጓሜ አያቶላህ ማለት የአላህ ምልክት ማለት ነው። እናም በዚያ መንፈሳዊ ማዕረግ ፖለቲካዊ ስልጣን የያዙት ሐመኒ ኢራንን ገለባበጧት። የዘመናዊ ፖለቲካ አስተዳደራዊ አወቃቀር ፈራረሰ።
ሁሉንም ፖለቲካዊ ድርጅቶች ዘጓቸው። ሚዲያዎችም ተመሳሳይ ዕጣ ደረሳቸው። መሪን የሚያነሳው ፈጣሪ ብቻ ነውና ምርጫም አይካሄድም ተባለ። ሕገ መንግሥቱም አያስፈልግም በሚል ተጣለና ሼሪያን መሠረት ያደረገ ከቁርአን የተጣቀሰ ሌላ ሕገ መንግሥት ይጻፋል ተብሎ ተነገረ። አብዮቱ አለባበስን፣ ሙዚቃን፣ የኮሌጅ ትምህርትንና ሕይወትን ሁሉ ገደብ አበጀበት። ሴቶች አለባበሳቸው መንፈሳዊ መሆን አለበት ተብሎ አዋጅ ወጣ። ስለ ጸጉር አቆራረጥ ጭምር ሕግ ተደነገገ። ሌላው ቀርቶ ለአያቶላህ ኾሜኒ ወደ ስልጣን መምጣት ትልቅ ሚና የነበራቸው የኢራን ዩኒቨርሲቲዎች ለ2 ዓመት ተዘጉ። 20 ሺህ መምህራን ተባረሩ። ገና ከማለዳው አካሄዳቸውን የተቃወሙ 20 ሺህ የፖለቲካ እስረኞች በከርቼሌ ውስጥ ተገደሉ። አያቶላህ ኾሜኒ ይህንን ሁሉ ሲያደርጉ የአገሪቱ መከላከያ ሰራዊትና ብሔራዊ ጦር በገለልተኛነት እንደቆመ ነበር። ይሁን እንጂ በአያቶላሁ አልታመነም። እናም ጦሩ ላይ እምነት ያልነበራቸው ኻሜኒ የራሳቸውን እስላማዊ አብዮታዊ ዘብ ኢስላሚክ ሪቮሉሽናሪ ጋርድ የተባለ ሚሊሻ ቡድን አቋቋሙ። ይሄኛው የሚሊሻ ቡድን በነ እስራኤል ከሰለጠነው በነ እንግሊዝና አሜሪካ ከታጠቀው የኢራን ጦር የተለየ ነበር። ተጠሪነቱም ለሳቸው ብቻ ሆነ። ይህ ሚሊሻ ኃይል ወደ መደበኛ ጦር እያደገ ሄዶ ባህር ኃይልና አየር ኃይል ተጨመረለት። ሂጃብ ያለበሱ ሴቶችን የሚቀጣ፣ ወንዶች ጺማቸውን እንዲያሳድጉ የሚያስገድድ፣ ከእስላማዊ እሴቶች ወጣ እንቅስቃሴ የሚያሳይን ዜጋ እርምጃ የሚወስድ ወዘተ ሞራሊቲ ፖሊስ የሚባልም ታጣቂ ኃይል አከሉበትና የጸጥታ ተቋማትን መቆጣጠር ላይ አተኮሩ። የቀደመውን ሰራዊት መሪዎችም በስቅላት ቀጧቸው። 285 ሺህ የሚሆነውን ጦር ሰራዊት ግን የሚያደርጉበት አጥተው ሊበትኑትም እየተዘጋጁ ባለበት ወቅት ሳዳም ሁሴን ኢራንን ወረረላቸው። እናም በቀደመው ጊዜ በምዕራባውያንና በእስራኤል ሰልጥኖ በእነዚሁ ሀገራት መሳሪያ የደረጀውን ይህንን ጦር የኢራቅን ወረራ መክት ብለው ማገዱት። 8 ዓመታትን የፈጀው የኢራቅና የኢራን ጦርነት የእስላማዊ አብዮታዊ ዘብን አጠናክሮት ተጠናቀቀ። ያ ሃይማኖትን ሳይሆን አገርን ማዕከል አድርጎ የተቋቋመው ስልጡን ጦርም በሳዳም ሁሴን ወረራና በኻሜኒ ሴራ ሟሟ። አያቶላህ ኾሜኒ እንዲህ ያለ ተግባር ውስጥ በነበሩበት በዚያ ዘመን ከደቀ መዝሙሮቻቸው አንዱ የነበሩትና የዛሬው አያቶላህ አሊ ኻሜናይ የእስላማዊ አብዮቱ ምክር ቤት አባል በመሆን በቀደመው ሰራዊት ውስጥ የአያቶላሁ ተወካይ በመሆን የአርብ ጸሎት መሪ በመሆን እያገለገሉ ነበር። አንድ እጃቸውንና ተፈጥሯዊ ድምፃቸውን የተነጠቁበትን ጥቃት ያስተናገዱትም በዚሁ ወቅት ነበር። ከአብዮቱ 2 ዓመት በኋላ ደግሞ ፕሬዝዳንት ሆነው ከፊት ተሰለፉ። 1981 በአገሬው አቆጣጠር። This time, Ayatollah Ali Khamenei was elected. You may know him as the supreme leader today, but in the 1980s, he was the president. የዛሬው አያቶላህ በ1981 ፕሬዝዳንት ሆነው የአያቶላህ ኻሜኒ ታማኝነታቸውን አረጋገጡ። በ1989 አያቶላህ ኻሜኒ ሕይወታቸው ሲያልፍም እሳቸውን ተክተው የኢራን ፍጹማዊ መሪ ሆኑ። ላለፉት 44 ዓመታትም ሱፕሪም ሊደር፣ የኢራን ፍጹማዊ መሪ፣ አይከሰሴ አይገሰሴ፣ ፈጣሪ ያስቀመጠው ፈጣሪ የሚያነሳው መሪ ሆነው ቀጠሉ። እሳቸውም ሆኑ የመንፈስ አባታቸው ኻሜኒ የመሩት እስላማዊ አብዮትና መንግስት አንድም የረባ አጋር የለውም። ያችን ተፈጥሮም ታሪክም የባረኳትን አገር ጨምድደው የያዙት አያቶላዎች በሀብቷ እንዳትጠቀም ዜጎቿም ከዓለም ተነጋግደው እንዳይከብሩባት ያደረገው እስላማዊ አብዮት እንኳን ከምዕራባውያን ከሙስሊም አገሮችም ያቆራረጣት ሆነ። ጸረ እስራኤልና ጸረ አሜሪካ የሆነው እስላማዊ መንግስት እስራኤልን ከካርታ ላይ ማጥፋትን ያለመ፣ አሜሪካንም ታላቋ ሰይጣን ብሎ የፈረጀ ሆኖ ቀጠለ። መካከለኛው ምስራቅ ውስጥ የሚበቅል ታጣቂ ሁሉ የኢራን ምርቃትና ድራጎት የማይለየውም ሆነ። ሐማስም ይሁን ሁቲ፣ ሻዕም ይሁን ሱኒ፣ ብቻ እስራኤልን ለማጥፋት የሚተባበር ይሁን እንጂ በቴህራኑ አያቶላህ ይደገፋል። እዚህ ጋር በኢራን ዲያስፖራ ፖለቲከኞች አንዷን እማኝ እናድርጋት። የአገሬ አገዛዝ በአገሬ ህዝብ ሀብት ለአገሬ ጠላት እየፈጠረ ኢራንን የሞት መንደር አደረጋት ባይነች። እስራኤልን ከካርታ ላይ ማጥፋት የሚለውን የአገሯን መንግስት ፖሊሲም ቅዠት ትለዋለች። I am a woman from Iran. For over 40 years, the government of my beloved homeland, Iran, chanted death to Israel. የአገሬ የኢራን መንግስት ሞት ለእስራኤል እያለ 40 ዓመታትን አለፈ። ይህ እስላማዊ አገዛዝ ራሱን ያዋቀረውና የፈጠረው ማንነት በዚህ አደገኛ ቅዠት ዙሪያ የተሰባሰበ ነው። እስራኤልን ከካርታ ላይ እናጠፋለን ብሎ የተሰባሰበው ይኸው ኃይል እስራኤላውያንን አጸዳለሁ ይላል። ሚሊዮን ኢራናውያን ግን እንጠይቃለን፣ ለምን የእስራኤል ጠላት መሆን አስፈለገን? ሌላው ይቅርና ድንበር እንኳን እኮ አንጋራም። Why do we need to be an enemy of Israel? We don't even share borders. Before the Islamic Revolution, when you look at the history between two nations, there was no war or threat of a war.
ከእስላማዊ አብዮቱ በፊት እነዚህ ሀገራት ወደ ጦርነት የገቡበትም ሆነ አንዱ ለሌላው ስጋት የሆኑበት ዘመን የለም። ታሪክ እናንብብ። መከባበር ነበር በመሃላቸው የነበረው። ይህ እስላማዊ አገዛዝ ግን ለ40 ዓመታት የእኛን ገንዘብ፣ የመምህራን፣ የሰራተኞች፣ የነርሶች፣ በአጠቃላይ የእኛን የኢራናውያንን ገንዘብ ለዚህ ጦርነት እያዋለው ቀጠለ። ዛሬ ኢራናውያን በራሳችን ገንዘብ ባመጣነው እሳት እየተቃጠልን ነው። ገንዘባችንን ለሐማስ፣ ለሂዝቦላህ፣ ለበሽር አልአሳድና ለሌሎችም የአካባቢው ታጣቂዎች ይሰጠው ነበር። አሁን እኛ በተራችን እየነደድን ነው። Went to Bashar Assad, went to region to fuel the war. And now it's our turn. እንዲህ ያለ ምሬት ያላቸው ከዚህም የላቀ ብሶት ያላቸው ኢራናውያን የአገራቸውን አገዛዝ ተቃውመው ጎዳና ወጥተው ነበር። ከ2009 እንደ አውሮፓውያን አቆጣጠር ጀምሮ የኢራንን አደባባዮች የሞሉ ለውጥ ናፋቂዎች የአያቶላህ ኻሜኔይ አገዛዝ እንዲወገድ ጠይቀዋል። በ2009 አረንጓዴ አብዮተኞች፣ በ2017-18 የኢኮኖሚ አጀንዳ አራማጆች ሞት ለአምባገነኖች እያሉ ተሰልፈዋል። በ2019 የነዳጅ ዋጋ 300% ሲጨምር ብለዲ ኖቬምበር የተባለውን አገር አንቀጥቅጥ ተቃውሞ አካሂደዋል። በ2021 የመጠጥ ውሃ ሲጠፋ ዎተር ፕሮቴስተርስ ከገበያ እስከ ከተሜ ተቃውመዋል። በ2022-23 የአገሪቱ ሴቶች መብት ነፃነትና ሕይወት ለኛ የተሰኘውን ሰልፍ ለማካሄድ በሁሉም የአገሪቱ ክልሎች ተንቀሳቅሰዋል። ሁሉም የተጠናቀቁት ግን በአስከፊ ደም መፋሰስ፣ በግድያና እስራት ነው። አያቶላህ ኻሜኔይም በዚህ አመፅ መንግስት የሚወድቅ የሚመስላቸው የዋሆች ይኖሩ ይሆናል እያሉ ያፌዙ ነበር። Since 2009, he was more comfortable in suppressing the democratic movement in Iran. این تصور هم غلط است که بعضی خیال کنند با حرکات خیابانی یک اهرم فشاری علیه نظام درست میکنند. አያቶላህ ኻሜኔይ አሁንም አመፅና ተቃውሞ አልቆመላቸውም። ከፖለቲካዊ ጭቆና በተጨማሪ የዲፕሎማሲ ውድቀት ያመጣባቸውን ጣጣ የተረዱ፣ ኢኮኖሚያዊ ጫና የገጠማቸው፣ የውሃ ጥም ጉሮሯቸውን ያደረቀባቸው ኢራናውያን ተቃውሞ እያሰሙ ባለበት ወቅት አያቶላሁ የአገሪቱን እስላማዊ አብዮታዊ ዘብ በህዝብ ላይ እያስተኮሱ ቀጥለው ነበር። አሁን በዚህ ዘብ ላይ እስራኤል ተኩስ ከፍታበታለች። ዋና ዋናዎቹን አዛዦቹን ቀጥፋቸዋለች። አያቶላሁም ቅርንጫፉን እንደተመለመለ ዛፍ ብቻቸውን የቀሩ መስለዋል። የለፉባቸው ያመኗቸውና የተማመኑባቸው ጄኔራሎች በዋነኛ ጠላታቸው እስራኤል ተቀጥፈዋል። አሁን ተረኛው እሳቸው ናቸው የሚለው ዜና እየተሰማ ነው። የሚናገሩት የሚደበላለቅባቸው ዶናልድ ትራምፕ የት እንዳለህ ብናውቅም ቢያንስ ለጊዜው አንገድልህም ብለዋቸዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በአንበሳ መነሳት ዘመቻ የሚያስፈልጉ ነገሮች ሁሉ ይደረጋሉ በማለት የእሳቸውን መገደል ዝግ አለመሆኑን ገልጸዋል። የመከላከያ ሚኒስትራቸው በአንጻሩ ይህ ሰው እንዲኖር ሊፈቀድለት አይገባም በማለት አያቶላህ ኻሜኔይ እንደ ጄኔራሎቹና ሳይንቲስቶቹ ሁሉ ሊደረጉ የተገባ መሆኑን ተናግረዋል። በአጠቃላይ ግን እስራኤል አያቶላሁን ለመግደል ከወሰነች ሙዝ እንደ መላጥ ያለ ቀላል ስራ እንደሆነ ጥብቅ ጥበቃ የሚደረግላቸውን ሳይንቲስቶች ከሚስቶቻቸው ጋር በተኙበት ዕውቅ ጄኔራሎችንም በቤታቸው በመግደል አሳይታለች። ይሁን እንጂ ጥያቄ አለ። ይህ ቢሆን በኢራን ምን ሊፈጠር ይችላል? ኢራን ሞልቶ የፈሰሰ የህዝብ ብሶትና የተበታተነ የተቃውሞ ኃይል የሰፈነባት አገር ነች። በአሜሪካና አውሮፓ ያሉ በአገር ውስጥም በህቡ የሚንቀሳቀሱ ኃይሎች ቢኖሩም መንግስታዊ ስልጣንን መረከብ የሚችል ብቁ አደረጃጀት አላበጁም። እናም የአያቶላሁ መገደል ሌላ ኢራቅን፣ ሌላ አይኤስን ይፈጥራል የሚለው ስጋት በአንድ በኩል ሲነሳ፣ እነዚህን ኃይሎች ማጠናከር ላይ ይሰራ የሚለው ደግሞ በሌላ ወገን ይነገራል። በኢራን ፖለቲካዊ ጉዞ ውስጥ ቁልፍ ሚና ከነበራቸው ሀገራት አንዷ በነበረችው እንግሊዝ የሚታተመው ዘ ኢንዲፔንደንት ጋዜጣ በ1981 የአሁኑን አያቶላህ ለመግደል አሲሮ የነበረውና አንድ እጃቸውን አሳጥቶ የቀረው ሙጃሃዲን የተሰኘው ድርጅት በአገሪቱ ውስጥ የተሻለ ተቀባይነት አለው ይላል። ሌላኛው ቡድን ስደተኛው የዙፋን ኃይል ሲሆን በ1979 አብዮት ከኢራን የወጣው የመሳፍንት ወገን የሆነው የረዛ ፓህላቪ ኃይል ነው። ይህ ኃይል ግን በስደት ላይ ያለ በመሆኑ በኢራን ውስጥ ምን አይነት ሥራ እየሠራ እንደሆነም እንዴት ያለ ተቀባይነትም እንዳለው አይታወቅም። እናም ከአያቶላሁ መገደል መንግስት በኢራን ሰላም ይኖራል ብሎ ማሰብ ጠባብ የሚያደርገው ምክንያት በአገሪቱ የበዛውን ቁጣ የሚመጥን የተደራጀ ኃይል አለመኖሩ ነው የሚለው ጋዜጣው በራሱ በገዢው ቡድን ውስጥም ከፍተኛ የስልጣን ሽኩቻ መፈጠሩ አይቀርም ሲል ያክላል። ሌሎች የኢራንን ውስጥ እናውቃለን የሚሉ ደግሞ ኻሜኔይ ቢገደሉ ልጃቸው ይነግሳል ይላሉ። ልጃቸው ሞጅታባ በአገሪቱ የኢማሞች ምክር ቤት ውስጥ አባል ሲሆን እምብዛም በህዝብ የማይታይ ግን በውሳኔ አሰጣጥ ተግባራት ላይ ንቁ ተሳትፎ ያለው እንደሆነ ይነገራል። ከአብዮታዊ ጦርም ጋር
ጥብቅ ግንኙነት ስለመመስረቱ ተጽፏል። ቀጣይ ፍጹማዊ መሪ ይሆናሉ ተብለው ሲጠበቁ የነበሩት ራይሲ ከወራት በፊት በአውሮፕላን አደጋ ከሞቱ በኋላ ሞጅታባ የኢራን የወደፊቱ አያቶላህ የሚል ግምት ተሰጥቶታልም የሚሉ ጽሑፎች እየወጡ ናቸው። እናም እስራኤሎች በምድረ ፋርስ ሌላ ትርምስ ላለመፍጠር ሲባል አያቶላሁን ከመግደል በመለስ የኢራንን ወታደራዊ አቅም የሚያሽመደምድ እርምጃ ሊወስዱ ይችላሉ የሚለውን ግምት የሚያስቀምጡ ሰዎች ድምፃቸው እየበዛ ነው። ይህ ደግሞ ኔታንያሁ እንዳሉት በኢራናውያን የተደራጀ እንቅስቃሴ መንግስት እንዲቀየር የሚያደርግ ውጤት ሊኖረው